እንግዲህ ስፓርክ ፕለግ እንደምትመለከቱት በጣም ብዙ አይነት ስፓርክ ፕለጎች አሉ ማለት ነው። ዲፔንዲንግ ኦን ዲፍረንት ፖዚሽንስ ኦፍ ስፓርክ ፕለግ የተለያዩ አይነት ስፓርክ ፕለጎች በህይወታችሁ ሊያጋጥሙ ይችላሉ ማለት ነው። ለምሳሌ ከስር እንጀምራለን። ከስር ጋር ስንጀምር ስፓርክ ፕለግ ቅድም የነገርኳችሁ እንትኑ ላይ ተመስርቶ ሚንስ ግራውንድ ኤሌክትሮድ ይሄኛው ፓርት ማለት ነው። ይሄ ግራውንድ ኤሌክትሮዱ ጋር ተመስርቶ የተለያየ አይነት ዲዛይን ኦፍ ስፓርክ ፕለግ አለ ማለት ነው። የመጀመሪያው እዚህ ጋር እንደምትመለከቱት እዚህ ጋር ኖርማሊ እቺ ሬስት ትባላለች እና ኖርማል ነው። ጀስት ሴንተር ኤሌክትሮዱ መሀል ለመሀል ሆኖ አነስ ያለች ናት። ጫፏ እንደምትመለከቱት እቺ የሴንተር ኤሌክትሮዷ ጫፍ እዛው ጋር ልጥፍ ያለች ናት ማለት ነው። ልጥፍ ያለች ናት። ግራውንድ ኤሌክትሮዱ ኖርማሊ እስከ ጫፏ ድረስ ይገናኛል ማለት ነው። ይሄ ሬስት ታይፕ ይባላል። ሁለተኛ ላይ ያለው እዚህ ጋር እንደምትመለከቱት ፋይን ዋየር ይባላል። ይሄኛው ደግሞ ሴንተር ኤሌክትሮድ ቲፑ እዚህ ጋር እንደምትመለከቱት በጣም ቀጭን ሲሆን ማለት ነው። ፋይን ዋየር ትባላለች። ቀጭን ታይፕ ሲሆን ማለት ነው። ሶስተኛ ላይ ያለው ስታር ሼፕድ ይላል። ስታር ሼፕድ ማለት ሴንተር ኤሌክትሮዱ ጀስት ላይክ ስታር ሲሆን ማለት ነው። እንደዚህ አይነት ነገር ሲሆን ጫፉ ዚግዛግ እንደዚህ ስታር ሼፕ ከሆነው ሴንተር ኤሌክትሮዱ እዚህ ጋር እንደምትመለከቱት ስታር ሼፕድ ይባላል ማለት ነው። ከዛ ውጪ ታፐርከት ማለት ጀስት ጫፉ ጀስት ላይክ ቻምፈር ነው። ቻምፈር ካወቃችሁ ጀስት ላይክ እንደዚህ መጣና እንደዚህ ከዛ እንደዚህ ነው ማለት ነው። ስለዚህ ጫፉ እንደዚህ የተቆረጠ ነው ታፐርከት ይባላል ማለት ነው። ይሄኛው እዚህ ጋር የምትመለከቱት። ከዛ ውጭ ያለው ቪከት ይባላል ማለት ነው። ይሄ ቪከት ታይፕ ኦፍ ኤሌክትሮድ የሚጠቀሙ ደግሞ ሴንተር ኤሌክትሮዳቸው ሴንተር ኤሌክትሮዱ ቪ ታይፕ ከት የሆነ እዚህ ጋር እንደምትመለከቱት ማለት ነው። መልቲ ግራውንድ ኤሌክትሮድ የሚባል ደግሞ አለ። ይህ መልቲ ግራውንድ ኤሌክትሮድ የሚባለው ከአንድ በላይ ግራውንድ ኤሌክትሮድ አሁን እስካሁን ያየናቸው እዚህ ጋር አንድ ነው፣ እዚህ ጋር አንድ ነው፣ እዚህ ጋር አንድ ነው፣ እዚህ ጋር አንድ ነው። በቃ አብዛኞቹ አንድ ናቸው። ግን ይሄ ግራውንድ ኤሌክትሮዱ ቢበዛስ ሶስት ያለው ለምሳሌ እዚህ ጋር አለ፣ ሁለት ያለውም ይኖራል። እሺ ሶስት ብቻ አለ፣ ሁለት ያለው ሶስት ያለው የተለያዩ አይነት አለ ማለት ነው። ስለዚህ ይሄ መልቲ ግራውንድ ይባላል ማለት ነው። ከዛ ውጭ ያለው ሺልድ ስትራፕ የሚባል ታይፕ ነው። ይሄኛው ሺልድ ስትራፕ የሚባለው እዚህ ጋር እንደምትመለከቱት ጀስት ከግራውንድ ኤሌክትሮዱ የተቆረጠ አለም ከጫፍ እስከ ጫፍ ድረስ የገጠመ ነው ማለት ነው። ይሄኛው ሺልድ ታይፕ ስትራፕ ይባላል ማለት ነው። ሺልድ ስትራፕ ታይፕስ ኦፍ ግራውንድ ኤሌክትሮድ ያላቸው ናቸው ማለት ነው። ከትባክ የሚባለው ደግሞ እዚህ ጋር እስካሁን ስንመለከት እንዳሳያችሁ ይሄ ግራውንድ ኤሌክትሮዱ ጀስት ላይክ እዚህ ጋር የሚውላቸው አሁን ትንሽ አለፍ ያሉ ናቸው። አብዛኞቹ ግራውንድ ኤሌክትሮድ ከሴንተር ኤሌክትሮዱ ጀስት መሀል ለመሀሉ ትንሽ አለፍ ያሉ ናቸው። እዚህ ጋር አብዛኞቹ እንደምትመለከታቸው አለፍ ያሉ ናቸው ማለት ነው። ግን ምን አለ መሰላችሁ ይሄኛው ከትባክ የሚባለው የትኛው ከትባክ የሚባለው ከሴንተር ኤሌክትሮዱ ግማሽ አካባቢ ነው። አይታችሁታል። እዚህ ጋር ጫፉን ግማሽ አካባቢ ነው የተቆረጠ ነው ማለት ነው። ስለዚህ ፉል አይደለም፣ እንደዚህ የተራዘመ አይደለም፣ አጭሩ ረዘም ያለ አይደለም ነው። ዋናው እንዲገባችሁ ፈልገው እሱ ነው። ይሄ ከትባክ ታይፕ ይባላል። እዚህ ጋር ስሊት ታይፕ ይባላል። ይሄ ደግሞ ተለጥፎ ጀስት ይሄኛው እንዴት መሰላችሁ እዚህ ጋር አንድ አለ፣ እዚህ ጋር አንድ፣ እዚህ ጋር ሁለት፣ እዚህ ጋር ሶስት። እነዚህ የተለጠፉ ናቸው። መሀል ላይ ደግሞ ምን አለች ሴንተር ኤሌክትሮድ አለ ማለት ነው። ስለዚህ ስፓርክ ሲያደርግ ለጎረቤቱ ነው እንደዚህ ነው የሚያደርገው። ታውቃላችሁ። ይሄ እዛው ላይ የተለጠፉ ነው። መሀል ላይ ጀስት እንደ ምን ልበላችሁ መሀሉ ላይ ሴንተር ኤሌክትሮድ አለ፣ ጫፉ ላይ እንደዚህ ግራውንድ ኤሌክትሮዶች አሉ ማለት የተለጠፉ ናቸው። እሱ ስሊት ታይፕ ይባላል ማለት ነው። ከዛ ውጪ ዩ ግሩቭ ይባላል። እዚህ ጋር እንደምትመለከቱት እቺ ዩ ግሩቭ ስለሆነች ነው ግራውንድ ኤሌክትሮዷ እና እነዚህ ነገሮች አሉ ማለት ይሄ እንግዲህ ዲፔንድስ ኦን ዲ ግራውንድ ኤሌክትሮድ እና ሴንተር ኤሌክትሮድ ፖዚሽን ላይ ተመስርቶ የተሰሩ ወይም ደግሞ ታይፕ ኦፍ ስፓርክ ፕለግ ነው ማለት ነው። ከዛ ውጪ ሲቱ ማለት ይሄ የሚቀመጥበት እዚህ ጋር አያችሁት። ይሄ ሲቱ ማለት ሲሊንደር ሄዱ ላይ የሚያርፍበት ላይ ዲፔንድ ሆኖ ታፐርድ የሚባል አለ። እነዚህ እንግዲህ ታፐርድ የሚባለው ጋስኬት ያለው አለ፣ ታፐርድ ያልሆነ አለ፣ ጋስኬት ያለው አለ፣ ታፐርድ ይሆናል ማለት ነው። ለምሳሌ እዚህ ጋር ታፐርድ ታይፕ አለ ማለት ታፐርድ ማለት እዚህ ጋር እንደምትመለከቱት ይሄ ታፐርድ ነው። ሰም ኤክስቴንት የሆነ አንግል አማውንት ታፐርድ ሆኗል፣ ጀስት ቻምፈርድ ሆኗል ማለት ነው። እዚህ ጋር የምትመለከቱት ደግሞ ፍላት ነው። ፍላት ማለት እዚህ ጋር ምንም አይነት ቻምፈር የለውም፣ ኖርማል ነው ማለት ነው። ኖርማል ነው እና ሲታሰሩ በራሱ የታፐሩ እንትኑ ቶርኩ ያንሳል፣ የፍላቱ ደግሞ ይጨምራል ማለት ነው። ምክንያቱም ታፐር ከሆነ በደንብ ስለሚገባ ፊት ስለሚያደርግ ሊኬጅ አይኖረውም። ፍላት ከሆነ ግን በደንብ መታሰር ይኖርበታል ማለት ነው። ከዛ ውጭ ጋስኬት ያላቸው አሉ፣ ያው ኖርማል ነው። ጋስኬት እዚህ ጋር አለው ማለት ነው። ስለዚህ ዲፔንድ ኦን ሴት ካን ክላሲፋይ ታፐርድ፣ ፍላት እና ጋስኬትድ ታይፕ ብለን እንጠራቸዋለን ማለት ነው። ስለዚህ ቶርካቸውም ይለያያል የሚታሰሩበት አንግልም ማለት ነው። ሶ ዌን ካም ቱ ዲ
ተርሚናል እዚህ ጋር እንደምትመለከቱት ተርሚናላቸው ላይ ዲፔንድ ሆነን ስፓርክ ፕለግ የተለያዩ በዋናነት 3 አይነት አለ። በዋናነት የተለያዩ አሁን 3 አይነት አሉ ማለት ነው። የመጀመሪያው ሶሊድ የሚባለው የተርሚናሉ ማይፈታ ከሆነ ያ ሶሊድ ታይፕ ይባላል ማለት ነው። ሁለተኛው ሪሙቬብል ተርሚናል ነው። ይሄኛው ሊያጋጥማችሁ ይችላል። እቺ ተርሚናሏ የምትፈታ ታይፕ አለች የስፓርክ ፕለግ ማለት ነው። ሶስተኛው ትሬድድ ስተድ የሚባል ደግሞ አለ ማለት ነው። ትሬድድ ስተድ የሚባለው ኖርማሊ ተርሚናሉ ግሩቭድ ፓርቱ የለውም ማለት ነው። ስለዚህ ጀስት ትሬድ ብቻ የሆነ ታይፕስ ኦፍ ስፓርክ ፕለግ ቲፕ ወይም ተርሚናል ታገኙ ትችላላችሁ ማለት ነው። በዋናነት የሚገኘው ሞተር ሳይክሎች ላይ ነው ማለት ነው። ሶ ዌን ካም ቱ ሴራሚክ ወይም ሴራሚክ ኢንሱሌተሩ ላይ ስንመጣ ሴራሚክ ኢንሱሌተሩ ይሄ እንግዲህ ኮሩጌትድ የሆነ ፓርት አለው እና ይሄ ሴራሚክ ኢንሱሌተሩ አንዳንዴ ስሙዝ ሊሆን ይችላል። እዚህ ጋር እንደምትመለከቱት ስሙዝም ሊያጋጥማችሁ ይችላል። አንዳንዴ ደግሞ ሪብድ ወይም ደግሞ ኮሩጌትድ ታይፕ ሊያጋጥማችሁ ይችላል ነው፣ ሌላ ነገር የለውም። ስለዚህ ስፓርክ ፕለግ በዋናነት ይሄን ይመስላል ማለት ነው። ክላሲፊኬሽናቸው ዲፔንድ ኦን ሲት፣ ዲፔንድ ኦን ተርሚናል፣ ዲፔንድ ኦን ዲ ግራውንድ ኤሌክትሮድ ኤንድ ሴንተር ኤሌክትሮድ ካን ክላሲፋይ ዲ ስፓርክ ፕለግ ታይፕ ማለት ነው።